ውድ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ይዤላችሁ የመጣሁት በኩራ አሰራር ነው። አሪፍ የበኩራ አሰራር ነው ይዤላችሁ የመጣሁት። እዚህ ጋር እንደምታዩት ጀዘር፣ እዚህ ጋር ጀዘር ፈቅፍቄ እንደዚህ አድርጌ አዘጋጅቼዋለሁ። ይሄ ደግሞ ወርዲ መልፉፍ ወርዲ የበነፍሰ ጅል ይሉታል አረቦቹ። እዚህ ጋር ደግሞ ሽንኩርት እዚህ ጋር አለኝ። እዚህ ጋር ነጩ እንትን አልመልፉፍ አለኝ ውዶችዬ፣ እና እንደዚህ አድርጌ አዘጋጅቼዋለሁ። በተረፈ ደግሞ ይሄ ድንች ፈቅፍቄ እንደዚህ አድርጌ ያለው ይሄ ድንች ነው። ፈቅፍቄው በመፈቅፈቂያ እና ለእናንተ እንደ ቪዲዮ አጠር እንዲልላችሁ ብዬ ነው እንደዚህ ያደረኩት። እና ቃሪያ ደግሞ የሚያቃጥለውን እንደዚህ አድርጌ ከትፌዋለሁ። ያያችሁት ትንሽ 3-4 ፍሬ፣ ያው አረቦቹ ሲያቃጥላቸው አይፈልጉም። እና አንድ ላይ እንደዚህ ሚክስ አደርገዋለሁኝ ማለት ነው ሁሉንም። እና ውዶችዬ የምጨምረው ባህራት የሚያቃጥለው በርበሬ ትንሽዬ እጨምራለሁ። የማያቃጥለው በርበሬ አሁንም ፍልፍል ሮሚ ይሉታል አረቦቹ። ይችንም እንደዚህ ትንሽ በትንሽ ነው የማደርገው። ከዛ ደግሞ ፍልፍል እናንተ እንደ እንትናችሁ መመጠን ትችላላችሁ ወይ ውዶች። ይሄ ደግሞ ፍልፍል አስዋት ግማሽ ማንኪያ ጨምራለሁኝ ውዶችዬ። እዚህ ጋር ደግሞ ከሙንም ልክ እንደዛው ግማሽ ማንኪያ ጨምራለሁኝ ማለት ነው ውዶችዬ። እዚህ ጋር ጨውም እየቀመሳችሁ ነው። እኔ 1 ማንኪያ ነው ያደረኩት የኔ ውዶችዬ፣ ቤተሰቦቼ እህቶቼ ሁሉ እንደዚህ። ይሄም ደግሞ ከዝበራ መጥሁን ይባላል። ከዝበራ መጥሁን ይሄን ካረኩ በኋላ ትንሽ አሁንም ደግሞ ክርኩም ለከለሩ ብቻ ማለት ነው። ትንሽ ነው የምታረጉት፣ አታብዙ። ሩባ ነው የማረጋያችሁት። ይሄው ሩባ ትንሽ የምጨምረው ምክንያቱም ቶሎ ጣዕሙ ክርኩሙ የክርኩሙ ጣዕም ያስታውቃልና። እና ደግሞ እዚህ ጋር ዱቄት አለኝ። ይሄ ነጭ ዱቄት ፍርኖ ዱቄት ነው። ትንሽ ያዝ እንዲያደርግልን ማለት ነው። እዛ እንተ ማንኪያ ጨምራለሁ፣ 2 ማንኪያ ጨምራለሁኝ ማለት ነው። እዚህ ጋር ደግሞ ቤተሰቦች የሽምብራ ዱቤ ይባላል ይሄ ማለት ነው። ዱቄቱ የሽምብራ ተፈይቶ ማለት ነው። ይሄ የበኩራ መስሪያ ነው። ይሄ አንደኛ ይሄ ላዝም ግዴታ መኖር አለበት ውዶችዬ። እና ይሄንን ጨምራለሁ 3-4 ማንኪያ ጨምራለሁ ማለት ነው። እንደዚህ 3 እንደያያችሁት እንዳይወፍሩ። በጣም ወፈር ካለባችሁ እንደዚህ አድርጋችሁ ትንሽ የውሃ ጣም ማድረግ ትችላላችሁ ውዶችዬ። እና ይሄንን ጠብሼ በድጋሚ እመጣላችኋለሁ። አብረን እንጥበስ ያለ እና ውዶችዬ አሁን ሚክስ ስላደረገው ነው ማለት ነው። ውድ ቤተሰቦቼ እንደዚህ አድርጌ ሰርቻለሁ ውዶችዬ፣ ማሮቼ፣ እህቶቼ፣ ወንድሞቼ ላይክ ሰብስክራይብ አድርጉኝ ውዶችዬ። ኦኬ። እና እንዴት ነው ተመቻችሁ? ኑ እንብላ። ሲያምር አያምርም?